ዛሬ እንግዲህ የማዳም ግማም የጀመርኩት ቤት አለችኝ ለቦታ መያዣ ብዬ የሰራኋት መስዬ እስኪ ሂደሽ እይልኝ ብላ በኢሞ አናግራኝ ነበር። እኔም እሺ ብዬ ታዛዥ ነኝ ብዬ ቦታ ወደ ተሰራችበት ወደ ነበረው እኔም እህታችሁ ሄድኩኝና እንግዲህ የማዳም ቅመም ቦታ መያዣ ብዬ የሰራኋትን ቤቴን እይልኝ አለችኝ። እሺ አልኩኝ ሄድኩኝ። አይሰማ ወደ ሙጋድ ወደ አይሰማ ባጃጅ መምጫው ፎርሱ ማቆሚያው ጋር ከማርያም ፊት ለፊት ነበር ይች ቦታ ይች ቤት የተሰራችውና ሁለት ክፍል ቤት ናትኝ። ለቦታ መያዣ ተብላ ነው የተሰራችው። ፊት ለፊቱ ደግሞ ክብ ቤት የሚሆን ብቻ ቪላ ሰርቪስ የሚሰራ አይመስለኝም፣ ግን ክብ ቤት ነው ከወደ ፊት ለፊቱ የሚሰራው። እንግዲህ ቦታ መያዣ ብዬ የሰራኋትን ቤቴን ሂጂ ተብዬ ሄድኩኝ። አካባቢውንም ያለውን ኢንቫይሮንመንትም እስኪ ያሳየኝ አለችኝ። እሺ ታዛዥ ነኝ እኔ፣ እናንተ የምታዙኝን እታዘዛለሁ። ነገር ግን እናንተ ደግሞ ቪዲዮዬ ባናር እየወጣልኝ አይደለም፣ ሰብስክራይብ አድርጉ፣ ቪዲዮንም እያያችሁ ላይክ አድርጉልኝ። እኔ እናንተ የምታዙኝን ታዛዥ እህታችሁ ነኝ በማለት ሄድኩኝ። ግን እናንተ ቪዲዮዬን ላይክ እና ሰብስክራይብ እያደረጋችሁልኝ አይደለም። ቦታው ላይ ሄድኩኝ። ማማና ዝያት ነበረ ጥላ ይዤ ሄድኩት። ቦታዋን እንደዚህ አድርጌ አየሁኝ። በነገራችን ላይ የእሷ ቤት ይቺ ፊት ለፊት ላይ ያለችው ፍልጧ ቀላቀላ ያለችው ነች። ሌሎችም ቤቶች አሉ። ከፊት ለፊቷ ሁለት ሰርቪሶች አሉ። እነሱም ቦታ መያዣ ተብሎ የተሰሩ ናቸው። ሂጃ ይውላት በጣም ቆንጆ አካባቢ፣ በጣም ቆንጆ ሰፈር፣ ከኛ ሰፈር ብዙም የማይረቅ ደስ የምትል ቤት ናት። አካባቢው ላይ እንግዲህ ያለውን ቤት ወደፊት ማነው ወደኋላ ማነው በስተቀኝ በስተግራ ምንድነው ምን አለው የሚለውን በደንብ አድርገሽ አሳየ ብላይ ነበር። እኔም ሄድኩኝ። እህታችሁ ቪዲዮውን ቀረጽኩላትኝ። ከወደፊት ለፊቷ ያለውን ቤት ከወደኋላ ያለውንም ቤት አካባቢውንም ያለውን ኢንቫይሮንመንት ማለት የሰፈሩን ሁኔታ እንደዚህ በማለት እንግዲህ ቦታው ላይ ሂጄ ተመልሼ በመውጣት ቪዲዮ እያደረኩ ለመጣሁ። እንግዲህ ከፊት ለፊቷ ከወደ ጀርባዋ ያሉ ቤቶች ከወደታች በሷ በታች ያሉ ቤቶች የሚያምር ክብ ቤት ተሰርተዋል። እንግዲህ የሷም ሁለት ክፍል ቤት ከወደ ኋላ የተሰርተዋል። መጨረሻ ላይ ደግሞ ቦታው ላይ ክብ ቤት ስትሰራ በዚህ አይነት መልኩ ነው እንግዲህ ቦታዋ ላይ ክቡ ቤት የሚሰራው ማለት ነው። ወደዚህም ስትሳልፍ ከፊት ለፊቱ የተሰራው ክብ ቤት አይታችሁታን። ከወደ ታችም ሰርቪሶቹ ተሰርተዋል። የሷ ቤት ሰርቪሶቹን በዚህ ተወስዱታላችሁ። ክብ ቤቱም እንደዚሁ በዚሁ ልክ ተወስዱታላችሁ ማለት ነው። በእነዚህ ቤት መገመት ቀላል ነገር አይደለም። በዚች ክብ ቤት ያ ማለት ነው እንግዲህ የሷ ቦታ ስታዩት ቦታው ትንሽ ይመስላል። ነገር ግን እነዛን ሰርቪሶችና ክቡ ቤቱን የያዘ ነው ማለት ነው። በዚህ መልኩ አካባቢ ላይ ያለውን ቪዲዮ እያሳየኋችሁ ነው። ወደ ፊት ለፊትም ይሄ እነዚህ ክብ ቤቶች ጥላዬ እየገባ ማማ ፀሐዩ በጣም አስቸግሮ ስለነበር ጥላዬ እየገባ ይውላችሁ። ከወደ ፊት ለፊቱ እንግዲህ ይችን ክብ ቤት አለች። ወደ ታች ደግሞ ማርያም ቤተክርስቲያን ትታያለች። እንደዚህ በዚህ በፊት ለፊታችን ቀጥታዋ ታች የሆነች አረንጓዴ ነገር የምትታያችሁ ነገር ካለ ወርታች እሷ ማርያም ቤተክርስቲያን ነች። አያትላችሁ ዙም አድርጌ ሳሳያችሁ ማርያም ቤተክርስቲያንና ወደ ሙጋድ ነው እንግዲህ የሚታየው። በዚህኛው በኩል ደግሞ በግራ በኩል የሚታየው ከተማ በሙሉ ሚካኤል ቤተክርስቲያን ነው። ወልዲያ ሚካኤል ማለት ነው። በዚህ መልኩ ነው እንግዲህ አዋሳኞችሽ ወደ ታች ሚካኤል ማርያም ነች። ወደዚህ ስታጠፊ ሚካኤል ነው። በማርያም ቀጥታ ወደ ታች ስትወርዱ ደግሞ ሙጋድን ነው የምታገኙ። ከዛ ደግሞ ጥፍ ስትይ መሳለሚያ ወደ ጎንደር በር መሄጃ ወደ ታች ወደ ማርያም መውሰጃ ሲሆን፣ ወደ ግራ ደግሞ ወደ አደንጉር መሄጃ ሲሆን፣ ወደዚህኛው ደግሞ ወደ አይሰማ መሄጃ ነው። ይሄኛው ደግሞ ወደ አይሰማ መሳለሚያ ወደ ጤና ጣቢያው አድርገን ወደ ጎንደር በር የሚወስደው መንገድ ይዤ ነው እንግዲህ እኔ ሂጅ ቪዲዮውን እያሳየዋት ያለሁት። አካባቢዋ እንግዲህ ጎረቤቶቿ ሰፈሯ አካባቢው ላይ የተሰሩ ቤቶች ያሉት ይህንን ይመስላል ማለት ነው። እነዚህ አሁን በስተቀኝ እጥፍ ብለና ወደ መሳለሚያ መውጫው ላይ ያሉ ቤቶች ናቸው። እዚህ ጋር አካባቢ ራሱ በጣም ቆንጆ ቤቶች እየተሰሩ ያሉ ናቸው። በቃ ዙሮ የምናታከታችሁ መውጫችን ላይ ያሉ ቤቶች አካባቢው እንግዲህ እየተሰራ ያለው ቤት በዚህ መልኩ ነው። የአካባቢው ሁኔታ እንደዚሁም ደግሞ ምንድነው የሚባለው ይሄ ሰፈሩ የሰፈሩን ሁኔታ የሰፈሩን የአካባቢውን የአኗኗር ዘዴ
ቤታቸውን በምን አይነት መልኩ ነው ሰዎቹ ብዙ ሰው ሰፍሮበታል አልሰፈረበትም፣ ብዙ ሰው እየኖረበትና አልኖረበትም የሚለውን ለማሳየት ነው እንግዲህ አግድሜ መንገዱን እየነዳው ለሷ ሳሳይ ነበረው። እዚህ አካባቢ በጣም ተወዳጅ የሆነ ሰፈር፣ ለልጆች ሰላም የሆነ ትምህርት ቤትም የምትፈልጉት ትምህርት ቤት እዚሁ መዋዕለ ሕጻናት በታችኛው ሳይድ በኩል ከማርያም ቤተክርስቲያን ወረድ ብሎ ያለ መሆኑን እንደዚሁም ደግሞ አካባቢው ላይ ያሉትን ቤቶች ለሷ ለማሳየት ከሷ ከገዛችው ቤት ከገዛች ቦታ ከሰራችበት ቤት ያን ያህል ብዙም እርቀት የሌለው መሆኑን አካባቢው ቆንጆ ሰፈር መሆኑን እንግዲህ ሰፈሯን በዚህ መልኩ ወደ ላይም አያረኩ አስቃኝቼ ወደ ታችም አድርጌ አስቃኝቼ በዚህ መልኩ የዛሬው የማዳም ቅመምን ቦታ አሳይቻለሁ ማለት ነው። በቀጣይ የማንን ቦታ ላሳይ የማንን ቤት ላሳይላችሁ ቤታችሁን አካባቢያችሁን ቪዲዮ ቀርጬ እንዳሳይላችሁ የምትፈልጉ ካላችሁ ኮሜንት ስር አስቀምጡልኝ። እንዲሁም ደግሞ ቪዲዮዬን ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እውነት ቪዲዮ በጣም እየታየልኝ አይደለም። እኔ በጣም እየደከምኩ ነው። እውነት ለመናገር የምችለውን እያደረግኩ ነው እና እናንተም ደግሞ ስበቡን አድርሱልኝ። ከእግዚአብሔር በታይ ሆናችሁ እዚህ አካባቢ ሁሉም ሰው ሰፍሮበታል። የሚገርማችሁ ነገር ሁሉም ሰው በቃ ነዋሪ ነው። ገዝቶም በመስረታም የተሰጠም በውትድርናም የተሰጠም በመምህራንም የተሰጠም ነው። እንግዲህ እዚህ አካባቢ ያሉትኝ ሰፈር ላይ በሙሉ ሰፍሮበታል። ቆንጆ ሰፈር ነው። በጣም ተወዳጅ የሆነ ሰፈር፣ ጸጥታ ያለበት ለልጆች ምቹ የሆነ ሰፈር ነው። በጣም ቆንጆ ቤት ገዝተሻል። ወዳችኋለሁ። ባይ ባይ።